ይሄ ቃል ተራ እንዳይመስላችሁ ጸጉር የተቆጣጠረ አቧራ የለበሰ ግለሰብ እዚህ ሰፈር ጥፋ ተብሎ የሚገፋ ምስኪን ሰው አላህ ዘንድ ቢምል መሐላው የሚያጸድቀው ባሪያ አላሉ ነብዩ አለይሂ ሰላቱ ሰላም። ምናልባትም ካንተ በላይ አላህን እጁን አንስቶ ቢለምነው የሚቀበለው ባሪያ ሊሆን ይችላል። አክብረው ማለት ነው። እኛው ሶሻል ስታተስ አለ አይደል? ባለባበሱ ሰውን በመኪናው በሚይዘው ሞባይል እንዲህ ነው የምንከባበረው። እስልምና ይሄን መነጽር ሰበረና ሰው በሰው ልጅ እንዲከበር ምናልባትም እሱ አላህ ዘንድ አንተ በላይ የተወደደ እንዲሆን እንድታስብ በዚች ታሪክ ንግግር ልቋጭ። ሰዓታችን አጭር ነው። ስለ ነብዩ አውርተን አንዘልክም። መሐመድ ኢብኑ ሙንከድር የሚባለው አንድ ግለሰብ መዲና ላይ የሚኖሩ ትልቅ ኢማም ናቸው። እኔ ዓሊም የመዲና ህዝቦች ዝናብ ጠፋባቸው፣ ድርቅ ገባ። ማህበረሰብ ወጣና እስቲስቃም ይባላል አላህ ዝናብ እንዲያወርድ ወጣው ዱዓ አደረጉ። ዝናብ አልወረደ። ያኔ ማህበረሰቡ አዘነ። ወደ ቤቱ አቧራውን እያራገፈ ገባ። ምሽት ላይ ወደ ከተማ ከመመለስ ከነብዩ መስጂድ ገብቼ ትንሽ ዱዓ ላድርግ ብዬ ገባው። አንድ ኮርነር ላይ ተቀመጥኩ ይላሉ መሐመድ ኢብኑ ሙንከድር ትልቅ ኢማም ናቸው። ያኔ የመዲና መስጂድ ትንሽ ጠዋፍ ነው ያለው፣ ጨለማ ነው። አንድ ጥቁር ወጣት ገባ ይላል። ጥቁር ወጣት ሻሉን ትከሻው ላይ ያደረገ መስጂድ ገባና ሰው አለመኖሩን ወደ ቀኝ ወደ ግራ ማተረ። ማንም አለመኖሩን ሲያይ 2 ረካዓ ሰገደ። ከሰገደ በኋላ ልብ በሉ እጁን ወደ አላህ ነሳ። አላህ ሆይ አለው። እሳቸው ይሰሙታል፣ እሳቸውን አያያቸው። የመዲና ሰዎች ዝናብ ጠይቀው ከለከልካቸው? አላህን እኮ ነው የሚያወር። አላህ ሆይ ምየባሃለሁ ዝናብ ካላወረድካል። መሐመድ ኢብኑ ሙንከድር قلت هذا مجنون ይሄ እብድ ነው አላህ ላይ ይመላል እንዴ አልኳል። እጁን አላወረደም። ዶፍ ዝናብ መዲናን ያጠለቀልቃት ቢሆን እንጂ ይላል። ለምታየው ሰው ቫልዩ እንድትሰጥ ያደረጉ ነብይ ሰለላሁ ዐለይሂ ወሰለም በጥቁሩ በሶሻል ስታተሱ በደሞዙ በስራ ኃላፊነቱ ዘበኛ ነው ብለህ እንዳትንቀው አላህ ዘንድ የተከበረ ሊሆን ይችላል ብለህ እንድታስብ ይሄን መነጽር ያስተካከሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም